ብዙዎቻችን ወጣ ብለን አዘን ለመብላት እንጂ ቤታችን በቀላሉ ሰርተን እንበላዋለን ብለን ልናስበው የማንችለው ምግብ ዛሬ እዚህ እንሰራለን። ሳሙኤል ነኝ። እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በጣም የሚገርም ቁርስ እንሰራለን። እጅግ በጣም ቀላል ነው። የምሬን ነው የምላችሁ፣ በጣም ቀላል ነው። አትገምቱትም እንደዚህ እንደሚቀላችሁ ራሱ። ይህንን ምግብ ከዚህ በኋላ አዘውትራችሁ ቤታችሁ ሰርታችሁ እንደምትመገቡት እርግጠኛ ነኝ። ጠብቁኝ። ስራችንን እንጀምራለን። ዱቄታችንን እናደርጋለን። ከዛ ጨው እናደርጋለን። ከዛ ለስ ያለ ውሃችንን እናደርግበትና ተወሰነ እናዋህደዋለን። በማንኪያ ይሄን ያህል ካዋሃድን በኋላ በእጃችን በደንብ ሽት ማድረግ አለብን። ያው ፈጢራን ለመስራት በጣም እጅግ በጣም አጭር ደቂቃ ነው የሚወስደው። እቺን ጨውና ዱቄት ብቻ በመጠቀም ይሄንን በደንብ ሽት እናደርገዋለን። በደንብ እንዲሳብልን በኋላ ስንዳምጠው ታዩታላችሁ። ሳብ እንዲልልን ይሄንን እናሸዋለን። እንደዚህ ልጆቻችን ቁርስ ላይ መክሰስ ላይ ደግሞ ስናክ ትምህርት ቤት ሲጀምሩ መክሰስ ላይ እኛም ቁርሳችንን ብንጠቀመው በጣም ቆንጆ ነው። ቀለል ያለ መክሰስና ቁርስ ነው ፈጢራ። እንደዚህ ካደረግነው በኋላ ይሄን እናደርጋለን ለመቆራረስ እንዲመቸን። እንዳምጠዋለን። አራት ማዕዘን እንዲሆንልን እያገላበጥን ስንዳምጥ ሳሳ ለማድረግ እንሞክራለን። አሁን ዘይት እናደርግበትና ዘይታችንን ቀብተን ቺን ግማሽ ድረስ እንደዚህ ጭጥፍ፣ ቺንም እንደዛው ግማሽ ድረስ እጥፍ። ከዛ እንዲህ አድርገን ሌሎቹን ደግሞ ይሄን እናስቀምጠውና በኋላ እንዳመጣዋለን። ሙልጭልጭ እንዳይለብን ነው ዘይቱ። ወዲያው ካረግነው እንዲያያዝልን ቺን ቁጭ እናረጋታለን። ከዛ ሌላውን ቀጥላለን። አሁን እንደዚህ ያስቀምጥነውን ወዲያው ነው ሌሎቹ እንደጨረስን እነዚህን አሁን ወደ ጎን እናደርጋቸውና መጀመሪያ ከጠቀለልነው እንጀምራለን። መጥበሻችንን እንጥድና ዘይት እናደርግበታለን። እሳቱ በጣም መብዛትም የለበትም እዚህ ጋር ስንጠቀም። ከዛችን ቀስ ብለን ተጠንቅቀን መዳመጥ ያትበላሽብን። ያው ዘይት ስላለው ሙልጭልጭ ብሎ ወደ ጎን እንዳይሄድብን በተቻለን አቅም ትንሽ ጥንቃቄ እናደርጋለን። እንግዲህ ሊጡን ካቦካን በኋላ አንጠብቅም፣ ወዲያውኑ ነው ወደ ስራ የምንገባው። ትኩሱኑ ወዲያውኑ አቡክተን በደንብ ብሽት አድርገን ካቦካን በኋላ ወዲያው ወደ መዳመጥ መሄድ እንችላለን። ቅርጹ ባይስተካከልም ምንም ችግር የለውም። ብቻ ዋናው ዘይቱ መደራረቡ እና ያው የአበሳሰል ሂደቱን መጠበቁ ነው ትልቁ ነገር። አሁን መጥበሻችን ግሏል። ስስነቱን ይዩት። ይሄ እስኪ በስልልን ቀጣዩን እንደዚሁ ቀስ ብለን እንዳምጠዋለን። በጣም ስስ ነው ቂጣው።
ልክ እንደ ባቅላባ አይነት ነው የሚመስለው። ጠንቅቀን ዳመጥ እናደርገዋለን። ዘይት እንዳያንሰው ያው ዘይት ይወስዳል ፈጢራ በባህሪው ትንሽ ዘይት ጨመር እያደረግን ነው እንጠብሰው እንትን ስለሆነ ሊጥ ነገር ስለሆነ ያለን ሰዎች ደግሞ በገበታ ቅቤ መጥበስ እንችላለን። የተሻለ ነው እሱ። ከሌለ ግን በዘይት በዚህ መልኩ መጥበስ እንችላለን። ይሄን እንገለብጠዋለን። እንደዚህ ሰርተን ጨርሰናል። አሁን ይሄንን በማርና ከፈለግን እንቁላልም ከፈለግን በእንቁላል አድርገን መመገብ እንችላለን። በጣም የሚያምር ፈጢራ በጣም በአጭር ደቂቃ ውስጥ። አሁን ማራችንን እናደርግና እቺን ጥፍ አያችሁት እንዴት እንደተፈረከረከ ጥፍ። ይሄ በጣም የማይጠገብ መክሰስ የማይጠገብ ቁርስ ነው። ከዛ እንደዚህ ቆረጥ እንግዲህ ያው ፈጢራችን በዚህ መልክ እንደዚህ ጨርሰናል። በጣም በአጭር ደቂቃ ውስጥ እንደው ቢፈጅባችሁ 20 ደቂቃ እንደዛ ቢፈጅባችሁ ነው። አንዳንዴ በሩቅ በጣም ከባድ የሚመስሉ ምግቦች አሉ። በጣም ቀላል እንደሆነ እንግዲህ ዛሬ ተመልክታችኋል። በጣም ቀላል ነው። እውነቴን ነው የምላችሁ፣ እጅግ በጣም ቀላል ነው። ምንም አታካብዱት፣ ቅልል ያለ ነው። በቃ እንትናችሁን አብኩታችሁ እንዳያችሁት ዳመጥ አድርጎ መጥበስ ብቻ ነው። ትንሽ ዘይት ይወስዳል። ያው ዘይት ትንሽ ይፈልጋል። በሆነ ጊዜ አንዴ ውጪ የምትበሉትን ተወት አድርጋችሁ ቤታችሁ ላይ ወደ ዘይቱ ብታዞሩት ቆንጆ ነው ላለውኝ። ግን ይህንን ሞክሩትና ያቃታችሁ ነገር ካለ ኮሜንት ላይ ጻፉልኝ። እንዲህ ያቅቶናል እንደዚህ ሆኖብናል በሉ። ግን በፍጹም አያቅታችሁ፣ እርግጠኛ ነኝ። እኔ ከሰራሁት እናንተ ማሰሩበት ምንም ምክንያት የለም። ፈጢራን እንግዲህ በዚህ መልክ ሰርተን መመገብ እንችላለን። በእንቁላልም መጠቀም እንችላለን ከፈለግን፣ ያለ እንቁላልም ከፈለግን ጾም ሰዓት እንደዚሁ መጠቀም እንችላለን። ምግባችን እንግዲህ ዛሬ እንደዚህ ጨርሰናል። ቻናላችን ከወደዳችሁት ሰብስክራይብ አድርጉን እንድታግዙን ከፈለጋችሁ። በነገራችን ላይ ቻናላችን በጣም እያደገ ነው። በጣም ሰብስክራይበር ቁጥር እየጨመረ ነው። በጣም ነው የማመሰግነው። ትልቅ ምስጋናችን እናቀርባለን። ያው የምስጋና ቪዲዮ ወዲያው እንዳይሆንብን ነው እንሰራለን። ደግሞ የሆነ ሰዓት ከወደዳችሁ ቻናላችንን ልታበረታቱን ከፈለጋችሁ፣ እንድናድግ ከፈለጋችሁ ሰብስክራይብ አድርጉን፣ ሼርም አድርጉ። ለሰዎች ይጠቅማል የምትሉ ከሆነ ሼር አድርጉ። እንዲሁም ላይክ በማድረግ ከኛ ጋር መሆናችሁን አረጋግጡልን። በጣም እናመሰግናለን። በሌላ ምግብ ቀጣይ ላይ እንገናኛለን። አመሰግናለሁ።